ሰላም የጉነርስ ቤተሰብ እንኳን ወደ ጋነርስ ቶፕ ኒውስ በደህና መጡ። ዛሬ በአርሰናል ዙሪያ እጅግ በጣም አስደሳች እና ትኩስ መረጃዎችን ይዘንላችሁ ቀርበናል። በተለይም በክረምቱ የዝውውር መስኮት ክለባችን አጥቂ መስመሩን ለማጠናከር እያደረገ ስላለው እጅግ አስገራሚ እንቅስቃሴ እና ወደ መጠናቀቅ ስለተቃረበው አዲስ ዝውውር ዝርዝር መረጃዎችን እናጋራችኋለን። ከክሪስቶስ ጾሊስ ስምምነት ጀምሮ እስከ ሞርጋን ሮጀርስ እና ብራድሌይ ባርኮላ ያሉ የቅርብ ጊዜ መረጃዎችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዛሬ ቀዳሚ የምናደርገው ትልቁ እና ትኩስ ዜና ከቤልጂየሙ ክለብ ብሩዥ ጋር የተያያዘውን የክሪስቶስ ጾሊስን ዝውውር ነው። እንደ ታማኝ የስፖርት ጋዜጠኞች እና የዝውውር ምንጮች ዘገባ ከሆነ አርሰናል ከክለብ ብሩዥ ጋር በግማሽ ሚሊዮን ዩሮ ሳይሆን በ40 ሚሊዮን ዩሮ ወደ 34 ሚሊዮን ፓውንድ በሚጠጋ ክፍያ ላይ ሙሉ ስምምነት ላይ ደርሷል። ተጫዋቹ ራሱ ወደ አርሰናል ለመዛወር ፍላጎት እንዳለው ለክለቡ ያሳወቀ ሲሆን ግላዊ ስምምነቶችም ተጠናቀዋል ተብሏል። ይህ ዝውውር እስከ ሰኞ ጁላይ 20 ድረስ ሙሉ በሙሉ ተጠናቆ ይፋ ሊደረግ እንደሚችል እየተነገረ ይገኛል። ጾሊስ ባለፈው የውድድር ዘመን በቤልጂየም ሊግ ባደረጋቸው 36 ጨዋታዎች ላይ የ40 ጎል ተሳትፎ በማድረግ እጅግ አስደናቂ ጊዜን አሳልፏል። ይህ ግዢ ሚኬል አርቴታ ለቀጣዩ የውድድር ዘመን የፊት መስመሩን ይበልጥ ፈጣን እና ገዳይ ለማድረግ ያቀደውን ስትራቴጂ በግልጽ ያሳያል። ሌላው ትኩረት የሳበው ዜና አርሰናል ከክሪስቶስ ጾሊስ ዝውውር ጎን ለጎን የቪላውን ኮከብ ሞርጋን ሮጀርስን ለማስፈረም እያደረገ ያለው ጥረት ነው። ዴቪድ ኦርንስቴይን እና ፋብሪዚዮ ሮማኖ እንደገለጹት አርሰናል ለሞርጋን ሮጀርስ ከፍተኛ ፍላጎት ያለው ሲሆን በውስጥ ክበቦች ውስጥም ሚስጥራዊ ውይይቶች ሲደረጉ ቆይተዋል። የአስቶን ቪላው ኮከብ ሮጀርስ የአርሰናል የረጅም ጊዜ መምጣት የሮጀርስን ዝውውር እንደማያደናቅፈው ታማኝ ምንጮች አረጋግጠዋል። በተጨማሪም የፒኤስጂው ወጣት ኮከብ ብራድሌይ ባርኮላ ሌላው በአርሰናል እይታ ውስጥ የገባ ተጫዋች ነው። ዴቪድ ኦርንስቴይን በሰጠው አስተያየት ባርኮላ በፒኤስጂ ያለው የመጫወቻ ጊዜ አነስተኛ በመሆኑ ወደ አርሰናል ወይም ሊቨርፑል ለመዛወር ፍላጎት ሊኖረው እንደሚችል ጠቁሟል። ሆኖም ይህ ዝውውር በአሁኑ ወቅት ገና በመጀመሪያ ደረጃ ላይ የሚገኝ ነው። በአሁኑ ወቅት በገቢ ዝውውር በኩል የክሪስቶስ ጾሊስ ጉዳይ እጅግ ጠንካራ መረጃ ያለው ሲሆን የሞርጋን ሮጀርስ እና የብራድሌይ ባርኮላ ጉዳዮች ግን ገና ባልተረጋገጠ የወሬ ደረጃ ላይ የሚገኙ ናቸው። በወጪ ዝውውር በኩል ደግሞ አርሰናል አዳዲስ ተጫዋቾችን ለማስፈረም እና የፋይናንስ ሚዛኑን ለመጠበቅ ሲል ሊያንድሮ ትሮሳርድን መሸጡ የሚታወስ ሲሆን በቀጣይም ተጨማሪ ተጫዋቾች በአካል ብቃት ዜናዎች በኩል ቡድኑ ለቅድመ ውድድር ዘመን ዝግጅት ወደ ልምምድ ለመመለስ እየተዘጋጀ ባለበት በዚህ ወቅት በአርሰናል ስብስብ ውስጥ ትልቅ የሚባል አዲስ የጉዳት ዜና የለም። አብዛኞቹ ተጫዋቾች በጥሩ የአካል ብቃት ላይ የሚገኙ ሲሆን በዓለም ዋንጫና በሌሎች ብሔራዊ ጨዋታዎች ላይ የነበሩ ተጫዋቾች በቅርቡ ቡድኑን ይቀላቀላሉ ተብሎ ይጠበቃል። ወደ ባለሙያ ትንታኔ ስንገባ የክሪስቶስ ጾሊስ ዝውውር ለአርሰናል እጅግ ወሳኝ ስትራቴጂካዊ ግዢ ነው። ባለፈው የውድድር ዘመን ያሳየው አስደናቂ የጎል ማግባት እና የማስቆጠሪያ መንገዶችን የመፍጠር ብቃት ለአርቴታ የፊት መስመር ትልቅ አማራጭ ይፈጥራል። ትሮሳርድን ከሸጠ በኋላ አርሰናል ፈጣን እና ቀጥተኛ መስመር ላይ የሚጫወት ተጫዋች ያስፈልገው ነበር። ጾሊስ ይህንን ክፍተት በጥሩ ሁኔታ ይታመናል። ይህ ዝውውር ከተሳካ አርሰናል በቀጣዩ የውድድር ዘመን ለፕሪሚየር ሊጉ ክብር ያለውን ዝግጁነት በግልጽ ያሳያል። የዛሬው የአርሰናል ትኩስ መረጃዎቻችን እነዚህን ይመስሉ ነበር። ይህንን መረጃ ከወደዱት እባካችሁ ላይክ በማድረግ ድጋፋችሁን ግለጹልን። አዳዲስና ታማኝ የአርሰናል መረጃዎች በፍጥነት እንዲደርሶችሁ ጋነርስ ቶፕ ኒውስ ቻናላችን ሰብስክራይብ ያድርጉ፣ እንዲሁም የደወል ምልክቱን ይጫኑ። ክሪስቶስ ጾሊስ ለአርሰናል ጠቃሚ ፈራሚ ይሆናል ብላችሁ ታስባላችሁ? አስተያየታችሁን በኮመንት መስጫው ላይ አካፍሉን። ስላዳመጣችሁን እጅግ በጣም እናመሰግናለን። መልካም ጊዜ